ውድ ተመልካቾች እንኳን ደህና መጣችሁ። ዛሬ ይዘንላችሁ የቀረብነው እጅግ አዋጭ ከሆኑ ስራዎች መካከል አንዱን ነው ማለት ነው። ከዚህም መካከል የሚታሸግ በጄሪካን ማለት ነው የሚታሸግ ፈሳሽ ሳሙና የልብስ ፈሳሽ ሳሙና ይዘንላችሁ ቀርበናል። ዛሬ የምናየው እንግዲህ በ35 ሊትር ፎርሙላውን አስቀምጠንላችኋል። እሱን እናያለን ማለት ነው። 35 ሊትር ምን ያስፈልጋል የሚለውን ስንመለከት እዚህ ጋር እንደምታዩት አራት ነጥቦች ያስፈልጋሉ፣ አራት እቃዎች ማለት ነው። አንደኛው ኤስኤልኤስ ይባላል፣ ሁለተኛው ላፕሳ ይባላል፣ ሶስተኛው ኮስቲክ ሶዳ ይባላል፣ አራተኛው ሳልት የምግብ ጨው ነው ማለት ነው። እንግዲህ ኤስኤልኤስ ምን ያህል ያስፈልጋል የሚለውን ስናይ 2 ኪሎ ግራም ነው ለ35 ሊትር ማለት ነው። እንግዲህ እናንተ 70 ከፈለጋችሁ እጥፍ እያደረጋችሁ ይህን በዛው ልክ እጥፍ ማባዛት ነው ማለት ነው። እና ኤስኤልኤስ 2 ኪሎ ያስፈልጋል። ላፕሳ 1.14 ሊትር ያስፈልጋል። ኮስቲክ ሶዳ 0.12 ኪሎ ግራም ያስፈልጋል። ጨው ደግሞ 1 ኪሎ ግራም ያስፈልጋል። ይሄን ያው ኬሚካል የሚሸጡበት ቦታ ሄዳችሁ ጠይቁ፣ በዚህ መሰረት ይሰጧችኋል ማለት ነው። አሰራሩን ከዚህ ቀጥሎ እንመልከት። በመቀጠል ባሊ ታዘጋጃላችሁ። እንደ ጀማሪ እንደመሆናችሁ መጠን ባለ 50 ሊትር ባሊ ነው። ይሄ ለምሳሌ እኛ የምናመርተው 35 ሊትር ነው። ስለዚህ ይሄ ያስፈልጋል። በመቀጠል ኤስኤልኤስ ያለውን ቅድም ያሳያችሁን ባሊ ይሄ ባዶ ባሊ ውስጥ ትጨምራላችሁ ማለት ነው። እንዲህ በላስቲክ ለክተው ይሰጧችኋል። ቀጥታ ላስቲኩን በስታችሁ ምንም እንዳይቀር አድርጋችሁ ባሊ ውስጥ ትጨምራላችሁ። በመቀጠል እንደምታዩት የምግብ ጨው ይጨመራል ኤስኤልኤሱ ላይ ማለት ነው። ከዛም በኋላ በደንብ ታዋህዱታላችሁ። ጨው እስኪሟሟ በደንብ ከኤስኤልኤሱ ጋር ይዋሃዳል ማለት ነው።
ይህ የምግብ ጨውና ኤስኤልኤሱ ከተዋሃደ በኋላ 10 ሊትር ውሃ ትጨምራላችሁ። እንግዲህ እንዳትረሱ 35 ሊትር ነው የምናመርተው። ከ35 ሊትር 10 ሊትር አሁን ትጨምሩና እሱን በደንብ ታዋህዳላችሁ ማለት ነው። በመቀጠል የ10 ሊትር ውሃ የጨመርነው ካዋህድን በኋላ ኮስቲክ ሶዳ ያለውን ጨምረን፣ ኮስቲክ ሶዳ ይሄ ኮረታማ ነገር ነው። እሱን ጨምረን በማማሰል እንደ ጨው እስኪሟሟ ድረስ እናማስላለን ማለት ነው። በመቀጠል አንድ 10 ሊትር ውሃ ጨምረን እናማስል። ከ3 እስከ 5 ደቂቃ ብናማስለው በቂ ነው፣ እየወፈረ እየመጣ ስለሆነ ማለት ነው። ቅድም 10 ሊትር ጨምረናል ከ35ቱ ላይ፣ አሁንም 10 ጨምረናል። እንግዲህ ስንት ይቀራል? ወደ 15 ይቀራል። እሱን መጨረሻ ላይ እንጨምራለን ማለት ነው። እንግዲህ አሁን ቀጥሎ ምንድነው የምናደርገው? ላብሳ ይቀረናል ማለት ነው። ቅድም 1 ነጥብ አካባቢ የገዛችሁትን ላብሳ ፈሳሽ ማለት ነው። እሱን ትጨምሩና ታዋህዱታላችሁ። በመጨረሻም ላብሳውን ጥቂት 1-3 ደቂቃ ካማሰላችሁ በኋላ ቀሪውን ውሃ ትጨምራላችሁ። 15 ሊትር ውሃ ጨምራችሁ ከ5 እስከ 10 ደቂቃ ታማስሉና ታዋህዱታላችሁ ማለት ነው። እንግዲህ አዋሃዳችሁ ከጨረሳችሁ በኋላ ከድናችሁ በነጋታው መጠቀም ነው። አሁን አረፋ ስለሆነ ልክ ሲያድር አረፋው ይጠፋል ማለት ነው። በንጋታው እንድትጠቀሙ እንግዲህ ከድናችሁ ታስቀምጣላችሁ ማለት ነው።
እነዚህ ቀለሞች እንግዲህ ላርጎን ከለር መቀየሪያ ነው ከፈለጋችሁ ማለት ነው። 35 ሊትሩንም ከለር ማድረግ ማትፈልጉ ከሆነ በባሊ የፈለጋችሁትን ያልቀንሳችሁ በሃይላንዱ ክዳን እያያችሁ 1 2 እያደረጋችሁ እያማሰላችሁ ከለሩን መቀየር ትችላላችሁ ማለት ነው። ይህ ላርጎ የልብስ በመሆኑ ይህንን እንደምታዩት ሽቶን ማድረግ ትችላላችሁ። እጅግ በጣም ጥቂት ሽቶ ነው ጠብ የሚልበት በሃይላንዱ ክዳን ማለት ነው። ለምሳሌ ለዚህ ለ35ቱ ከ1 እስከ 2 የሃይላንድ ክዳን ማድረግና ማዋሃድ ትችላላችሁ ማለት ነው። እንደምታዩት ቀንሰን ያዋሃድነው ቀለሞች ይህን ይመስላሉ። አረንጓዴ እንዲሁም ደግሞ ፒንኩ ይህን ይመስላል ማለት ነው። ይሄ ነው እንግዲህ በጀሪካንም ታሽጎ በየሱቁ በየሱፐር ማርኬቱ የሚሸጠው። ዛሬ ያሳየናችሁ ይህን ስታንዳርድ ነው ማለት ነው። ጥያቄና አስተያየት ካላችሁ በኮሜንት አስቀምጡልን። ላይክ ማድረጉን አይርሱ። እናመሰግናለን።